ብሩክና ቅድስት ተጣልተው ብሩክም ቅድስትን ከቤቴ ውጪልኝ ብሎ አላት ማለት ነው። ሰላም ሰላም፣ ጤና ይስጥልን የመቅዲ ፋሚሊ ቤተሰቦች ሰላማችሁ ብስት ብስስት ይበልልኝ ብዬ ዛሬ ደግሞ ይዤላችሁ የመጣሁት ምሳሌ ክፍል 200 ነው። እንግዲህ ብሩክ በመኝታ ክፍሉ ሆኖ ምሳሌና መድብል እሱ ጋር ይመጣሉ ማለት ነው። ምሳሌ እጂ ውጪና ሳሎን ኡኝ ባላት ጊዜ አባቷ ማለት ነው። መድብል ደግሞ አትወጣም ከኛ ጋር ነው የምትሆነው፣ አንተ ግን ከቅድስት ጋር ስለተጣላክ ሂድና ይቅርታ ጠይቃት ብሎ ይለዋል ማለት ነው። እሱም ደግሞ አልጠይቃትም እንደውም ትወጣለች ብሎ እንግዲህ የብር ቼክ እየጻፈላትን ለመድብል በፖስታ አርግቶ ይሰጠዋል። መድብልም ባየ ጊዜ ብር የተጻፈ ቼክ ነበርና እንዴት ነው ቅድስት ይሄን ሙሉ ዋጋ ከፍላልክ እዚህ ደርሰክ ፍቅርን እንደ ከንቱ ነገር አይተክ በብር የምትለውጠው? ይሄንን ሁሉ ብር ሰጥሃትስ ከዚህ ውጪ ማለት ምን ማለት ነው? ስንትና ስንት መስዋዕት ከፍላልክ እዚህ የደረሰችውን ቅድስትን እንዴት ውጪ ብለክ ትላታለህ ብለህ እንዴ ብሎ ወንድሙንም በጥፊ ሊመታው ስል ወንድሙን ብሩክ ተነስቶ እጁ ወጥሮ ይይዘዋል ማለት ነው። እኔንስ ማን ይረዳኛል? እኔ እኮ ለእሷ ብዬ ነው ህይወቷን ካሁን በኋላ ቀጥላ ትኑር፣ ከኔ ጋራ እዚህ መሰቃየት የለባትም ብሎ ይለዋል ማለት ነው። ካዘንክላት መሄዱ ከእሷ ይምጣ፣ ትወድሃለች፣ ፍቅር አይገባህም እንዴ ብሎ ይለዋል መድብል። ብሩክም ደግሞ እኔማ ወዳታለሁ፣ ነገር ግን ወጣ የራሷን ህይወት ትኑር ብዬ ነው ይቅርታ አትጠይቃትም ትውጣ ብሎ ይለዋል ማለት ነው። እንደዚህ የሚባባሉት እንግዲህ እጅ ለእጅ እንደተያያዙ ነው ማለት ነው። በዛን ጊዜ መድብልም አንተ እኔ እኮ ታላቅህ ነኝ፣ በቃ ታደገ ተጎረመሰ ትልቅ ሆነን ማለት ነው እጄን እንደዚህ ያስገኝ ብሎ ስለውም እንግዲህ አሁን ከፈለክ በጥፊ ምታኝ፣ እኔ እንደዛ አስቤ አይደለም፣ ነገር ግን የሚረዳኝ ሰው የለም ብሎ ብሩክ ይመልስለታል። በዛ ሰዓትም የትም አትሄድም ቅድስት፣ ከዚህ ቤት የትም አትሄድም፣ እውነት እሷ ከዚህ ቤት ወጥታ ከሄደች እንግዲህ ብሩክ እኔን መድብልን ማን እንደሆንኩ ታውቀኛለህ ብሎ እንግዲህ ዝቶበት መኝታ ክፍሉ ትቶት ወጣ ማለት ነው። እንግዲህ ወንድሙ መድብል ብሩክ ካንተ ይሄንን አልጠብቅም፣ ፍቅርህን በብር ነው ወይም የምሸጠው ብሎ እንግዲህ ተናግሮ ተናዶ ሲወጣ ሀለም ደግሞ ከበር ስር ሆና ታዳምጥ ነበረ። በሩን ከፍቶ ሲወጣባት እሷም ደንግጣ ቆመች። እሱም ተናገራትና አልፏት ሄደ ማለት ነው። መድብል በዛን ጊዜ እኔ ስተዋቸው እነዚህ ሰዎች እርስ በራሳቸው መጣላት ጀመሩ እንዲህ ብላ እንግዲህ ራሷን በራሷ ለብቻዋ ተናግራ ይገርማል እኮ ብላ እንግዲህ ነገሩ ሲያልቅ እሷም ሄዳለች። እንግዲህ አክስቷ ቁርስ ልሰራላት ስለሆነ ምሳሌ አክስቴ አለም ቁርስ ልሰሪ ነው እንዴ ትላታለች ማለት ነው። እሷም አዎ ምሳሌ ልሰራ ነው ትላታለች። ምሳሌም ደግሞ አክስቴ ቁርስ ስትበይ እንጂ ቁርስ ስትሰሪ አይቼሽ አላውቅም ስትላት እኔ እኮ እሰራለሁ እችላለሁ ብላ ትላታለች ማለት ነው። ሰርታም ወደ ሳሎን ታመጣላችኋለች። እንግዲህ ተሰብስቦ ቁርስ ቢበሉም ቅድስት መታ ነበረ ቁርሱ ላይ ተሳተፈች። ነገር ግን ማብላት አልቻለችም። ተነስታ ሄደች፣ መኝታ ክፍሏ ሄደች ማለት ነው። መድብልም ተነስና ሂድና ይቅርታ ጠይቃት ብለው አክስታቸው በፍጹም አይጠይቅም፣ ለምን ይጠይቃል ብላለች። እንግዲህ ወይዘሮ አለም ማለት ነው። እኔ እንደውም እኮ ብታኪ አንቺም ኤደሽ የሆነ ነገር ትያት ነበረ ብሎ ብላት እሺ በቃ ብላ ኤዳ ጎኗ ቁጭ አለች። አንቺ እኮ ምንድነው እሱ አልፈልግሽም ካለ ትተሽ መሄድ ትችያለሽ፣ ወንድ እሱ ብቻ ነው እንዴ? ቅድስት ከቤት ስለማትወጪ ነው እንጂ ብዙ ምርጫ አለሽ። ምንድን ነው ሂጂልኝ ካለሽ መሄድ ነው ብላ ትላታለች ማለት ነው። ሲመስለኝ ማስታረቅ ባልና ሚስትን እንደዚህ ነው ብትላትም በቃ አለም ውጪልኝ ብቻዬን ተይኝ ብላ እንግዲህ የኔና የሱ መለያየት እንደዚሁ በቀላሉ ነው እንዴ ብላ መልሳላት። እንግዲህ ይበቃሻል እባክሽን ብቻዬን ተይኝ፣ ብቻዬን መሆን ነው የምፈልገው
ብላት እንግዲህ ብትላትም እሷም ጉዳይሽ ነው እንደውም እጅ ቁርስ ልብላ ብላ ትታት ወጣች። ቅድስትን በጠዋት ትመጣለች። ቅድስትን በጠዋት ትመጣና ብሩኬ ደህና አደርክ ትለዋለች። ብሩክም ደህና አደርሽ ቅድስት ብሎ ወገቡ ወደ እሷ አዙሮ ወደዛ ፊቱን አዙሮ ይተኛል ማለት ነው። እሷም ቁጭ አለችና ብሩኬ ትናንትና እኮ በምሳሌ በኩል እንትን ይቅርታ ጠይቀኸኝ ነበረ ብትለው አንቺም እኮ በምሳሌ በኩል ይቅርታ ጠይቀሽኛል ይላታል። ከዛን ቅድስትም አረ እኔ ይቅርታ አላልኩህም ብላ ብትለው እኔም እኮ አላልኩሽም ይላታል። ከዛን እንግዲህ ምሳሌ እየዋሸች ነው ወይ ብትል አዎ መሆኑ ነው እንግዲህ ብሎ ይመልስላታል። ቡሩኬ ትለዋለች ትናንትና ከመድብል ጋር ተጣልታችሁ ነበራ ስትለው አዎ በትንሹ ይላታል ማለት ነው። ቡሩኬ እሺ በቃ ይቅርታ ትለዋለች። እኔ ያጠፋሁት ይቅርታ ሳልጠይቅሽ አንቺ ለምንድን ነው ይቅርታ የምትጠይቅኝ ብሎ ብላትም እሱም ደግሞ አንተ እኮ ይቅርታ ስላልጠየቀኝ ነው እኔ ይቅርታ ያልኩህ ብላ ትለዋለች። እንግዲህ ምሳሌ ትመጣለች። አጎቱ ጋር በር ከፈታ እርግታ ትገባና አጎቴ ዛሬ ከቤት እንዳትወጣ ትለዋለች። እንዴ ምሳሌ ምን ተፈጠረ ብላት አክስቴ እኮ ቁርስ እየሰራች ነው ብትለው እሱ ዝጊ በር ዝጊ በር ዝጊ ይላታል። እሷም ደንግጣ በር ተዘጋና አጎቴ ምን ነው ስትለው እንዴ እኔ እኮ ምንድን ነው የሚከረክረኝ ምንድን ነው የሚያስነጥሰኝ ምንድን ነው እንደዚህ የሚያደርገኝ ብዬ የምሰራው ብዬ ማስቦ ለካ እሷ ምግብ እየሰራችው በር ዝጊ ሽታ እንዳይመጣ ብሎ ይላታል ማለት ነው። እሷ ምች ስታገኝ ማለት ነው። አጎቴ ዛሬ እኛ ቤት ምን አይነት መከራ ነው በጠዋቱ እየተፈጠረው፣ እንደውም ታይዘን ብንወጣ ይሻላል ከዚህ እንውጣ ይላታል። እሷን በደስታ አዎ እንውጣ አጎቴ፣ ወይም በርገር ቤት ወይም ቺዝ ቤት ወይም ደግሞ እዛው ብንውል ይሻለናል ሄደን ብላ እንግዲህ በደስታ ፍንድቅድቅ ብላለች። ምሳሌን የምትወዱ ላይክ አድርጉነት። ፍንድቅድቅ ያለች ልጅ ናት ሲጀመር። እንግዲህ ያ የተሰራ ምግብ መጣላቸው፣ ተሰበሰቡ። እውነት ቤተሰብ ደስ ይላል። ተሰበሰቡ ማለት ነው ምግብ ሊበሉ። እንግዲህ ብሩክና ቅድስትዬ እንደ ተኳረፉ ስለሆኑ እሷ ምንም ውስጧ አልቻለም እና ምግቡን አልበላችም። አክስታቸው አንዴ አጎረሰቻት፣ እዛ በተረፈ አልበላችም። ብሩክ ይበላ ነበር። ቅድስት ምሳሌና አጎቷ እንግዲህ እነሱ ነገረኛ ስለሆኑ እንግዲህ አባቷ ቶሎ ቶሎ ምግብ ስለሚጎርስ ይሄ ምግብ በቃ ጤነኛ ነው፣ አባቴ አልሞተም እንብላ ይባባላሉ ማለት ነው። እንብላ ተባብሎ በበሉ ጊዜ ቅድስት ተነስታ ትሄዳለች። ቅድስት ስትሄድም መድብል ብሩክ አስቀየምካት አይደለ እባክህ ተነስ ይቅርታ ጠይቅ ብሎ ይለዋል ማለት ነው። ብሩክም ዝም ብል፣ አክስታቸው ግን ለምን ይቅርታ ይጠይቃል? ምንም አልተናገራትም፣ ምንም አልሰማንም፣ ብሩክ ይቅርታ እንዳትጠይቃት ብላ እንግዲህ ይቅርታ እንዳይጠያየቁ ታረጋቸዋለች ማለት ነው። ለራሷ ትሄድና ነይ እንብላ ብላ ብትላት በቃ እኔ አልበላም እጅ ትላታለች። እሱ ካልፈለገሽ እጅ ካለሽ እኮ መሄድ ትችያለሽ፣ አንቺ እኮ ብዙ ምርጫ አለሽ ቅድስት ከቤት ስለማትወጪ ነው ብላ እንግዲህ ትላታለች። እሷም ደግሞ በቃ አለም ወጪልኝ ብቻዬን መሆን ነው የምፈልገው ብላ ትላታለች። ማሌት ጋር የሚሰራው ልጅ ማለት ነው። ዳጣን መንገድ ላይ ያገኛታል። ዳጣን ነይ ነይ ይላታል። እሷም ደግሞ አንተ ሰውዬ ምንድን ነው በሄድኩበት ሁላ ማላጣቅ ስንት ሰው ነክ ብትለው አንድ ነኝ ምን ማለት ነው ስትለው ግን እኔ ታዲያ እዚህ በመጣው ቁጥር እዚህ ሰፈር እማይክ ምንድን ነው ብላ ብትለው እንዴ ግዛቴ ነው ይላታል። እንደዛ ይባላል እንዴ ብላ ትመልስለታለች። እንግዲህ ማሌት ተሰብራለች ይላታል። ማሌት ተሰበረች ማለት እኔ ታዲያ ምን አገባኝ ብላ ብትለው እንግዲህ የምሬ ነው ምልሽ ማሌት ተሰብራለች። እኔ ነግሬሃለሁ፣ እኔን የሚነካ ሰው መድብል አለቅም ብሏል፣ ቡራም ደግሞ አለቅም ብሏል ስትለው ችግር የለውም ነገር ግን ማሌት ምግብም ስለሚያስፈልግት ከአንቺ ጋር አብረን ሄደን ምግብም ሰተናት እንድንመለስ ነው ብሎ ይላታል።
እሷም እኔ ምን አገባኝ ብላ ትንሽ ከቆየች በኋላ እኔም እንደውም ማሌትን ማየት እፈልጋለሁ፣ ስትሳቀቅ ራሱ ስትማቀቅ ራሱ ማየት እፈልጋለሁኝ። እንደውም ከአንተ ጋር እሄዳለሁ፣ ነገር ግን ወይ ለብሩክ ወይም ደግሞ ለመድብል መደወል አለብኝ ማሬት ጋር እንደሄድኩኝ ብላ ስልክ ትደውላለች ማለት ነው። ቅድስትዬ ዛሬ ኩሽና ውስጥ ኩድ ኩድ ትላለች ምግብ ስትሰራ። መድብል ይመጣል። ቅድስት ልሄድ ነው የሆነ ቦታ ደርሼ ይመጣለሁኝ ብሎ ይላታል ማለት ነው። እሺ መድብል ትለዋለች እና እንደ ከፋት ስላየ ቅድስትዬ ምንድን ነው እስቲ ጠንከር በይ ምን እየሆንሽ ነው ብሎ ብላትም ብሩክ ጠልቶኛል መለያየት አለብን ብላ ትለዋለች ማለት ነው። ይሄ ደግሞ ምን ማለት ነው? ቅድስት ብሩክ ልክ አይደለም፣ ይሄ ሰሞን አንዴ ብቻ ጊዜ ስጪውና ጠብቂው ደህና ይሆናል ይላታል። እሷም ደግሞ አይ መድብል የድሮ ብሩክ አይደለም ጠልቶኛል ትለዋለች ደግሞ ማለት ነው። እሱም ደግሞ ጠልቶሽ እኮ አይደለም ላንቺ ብሎ ነው፣ እንደውም እኮ ቢጠላሽ ራሱን ያስቀድም ነበር፣ አንቺ ካለ ልጅ እንዳትቀሪ ነው፣ ብሩክ መቼም አትወልድም ተብሏል ብሎ ይላታል ማለት ነው። አይ ብሩክ እኔን ጠልቶ ነው እንጂ እኔም ባይጠላኝ ቢወደኝ ኖሮ እኔ የምለውን ቃል ይከተል ነበረ ብላ ትለዋለች ማለት ነው። እሱም ደግሞ የፈጣሪ ነገር እኮ ነው፣ ምናልባት ልትወልዱ ትችላላችሁ፣ እስቲ አንቺን ሞክሪ እሱም እንዲሞክር ይላታል። እሷም ደግሞ እኔ እግዚአብሔር አምላክ ነው ልጅ የሚሰጠኝ፣ እንደው ልጅ እንደማገኝ ተስፋ አደርጋለሁ ብላ ብትለው እሱም ደግሞ እንደ ቃልሽ ይሆንልሽ ብሏታል። እንግዲህ መድብልም እንግዲህ እግዚአብሔር እንደ አፍሽ ያደርግልሽ ብሎ ካላት በኋላ ብሩክ እኮ ከአንቺ በኋላ ብቻውን ተደብቆ ያለቅሳል፣ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ፣ አንቺ ይሄንን አታቂም እንጂ ብሎ ይላታል ማለት ነው። እሷም በእውነት ብላ ስትለው አዎ ብሩክ ከምሳሌ እናት በኋላ ለሁለተኛ ጊዜ አንቺን ነው ከልቡ ያፈቀረው ብሎ ይላታል ማለት ነው። ከአሁን በኋላ እንዳትጨናነቂ፣ ሁሉም ነገር እንደሚስተካከል እኔ ቃል እገባልሻለሁ። አሁን ፈታ በይ፣ ሙዚቃ ክፈችና ምንም አይነት እንዳይሰማሽ፣ እንደውም እኔ ከምነግርሽ ለምን ቀስ በቀስ ተከታትለሽ አታዩም የብሩክ ህይወት ያለበትን አሁን ላይ ብሎ ይላታል ማለት ነው። እንግዲህ እንደዚህ ብሎ ከአጽናናት በኋላ በደህና ዋይልኝ ቶሎ ነው የምመለሰው ብሎ ይሄዳል። እንደዚህ አይነት የባል ወንድም እውነት እንደ መድብል መልካሞች በጣም ደስ ይላሉ። ዳጣ ኤዳ እንግዲህ ማሌት ጋር ደረሰች። ማሌት እናቷን እጇን ያልጠመጠመችው ነገር የለም። ዳጣም በደረሰች ጊዜ እንግዲህ አቤት የሰው መጨረሻ ብላ እንግዲህ ጉድ ጉድ የሰው መጨረሻ ብላ አለቻት ማለት ነው። እኔ ምንም አልልም ተሬ አየሃቶች ስትለው እሱም ደግሞ አሁን እኮ ማለት ራስሽ እንደ ሞሽ አይተሻላ ስላት አዎ ሞቻለሁ ትላለች ማለት ነው። በዛን ጊዜ ዳጣም ለካ ሞተሻል እንዴ? ቀብርሽ መቼ ነው? እንዲህ ብዬ ነው ማለቅስልሽ። አይ የኔ ማር የኔ ወለላ የታለች? ያዙኝ ልቀቁኝ ብዬ ነው ማለቅስልሽ ብላ እንግዲህ ታፌዝባታለች ማለት ነው። እንግዲህ አስብ ብቻ ተሬ ያ ሰውዬ አንተንም እንደዚህ አፈር አስበልቶ ሲያስቀምጥህ ይታየኛል ብላ ትለዋለች። እንግዲህ የእሱ ጀለሶች ስለሆኑ ሲያጠፉ እንደዚህ ነው እንትናቸው ማለት ነው የሚመለስላቸው። ማሌትም ደግሞ ዳጣ ስለ ሁሉም ነገር ይቅርታ ትላለች። ዳጣም ደግሞ ስለ የትኛው ትላታለች። ስለ የትኛው ነው ይቅርታ ማደርግልሽ? ያኔ ከዝና ጋር ፍዳይ ላበላሽኝ፣ ላሰርሽኝ፣ ላሰቃየሽኝ፣ ለደበደብሽኝ ለየትኛው ነው ይቅርታ ማደርግልሽ? ማለት እዛው እግዚአብሔር አምላክ ይቅርታ ያደርግልሽ ብላ ብትላትም መልሶ ተሬ ደግሞ እንግዲህ ማለት ካሁን በኋላ እች ነገር ለቀሽ መውጣት አለብሽ፣ ሰውየው ከመጣ እንግዲህ ይገልሻል ብሎ ይላታል።
በቃ እሱን ተዉትና አሁን የቤት ክራውን ክፈሉልኝ ብላ ትለምናቸዋለች። ዳጣም ደግሞ እኔ የለኝም ትላለች። እንግዲህ አብራቸው ያለውም እኔ የለኝም ይላታል። እንግዲህ የታለች እፍራታ ብላ ብትላት እፍራታ ከኔ የባሰች ናት ብላ መለሰችላት። እሷም ደግሞ በቃ የአንድ ወር እከፍልልሻለሁ ከዛ በላይ ግን የለኝም፣ ከዛ በላይ መቼ ካሊብ ራሱ መጥቶ ይገልሻል ብላ ትላታለች። እንግዲህ እሷም ደግሞ መልሳ ብሩኬንም ይቅርታ ጠይቅልኝ ትላታለች ማለት ነው። እንግዲህ ጀግናዋ ማሌት ማለት ነው ዛሬ ለእዛው ተሳስራ ተቀምጣለች። እጇንም ሁሉ ነገሯን ተሰባብራ ማለት ነው። እኔ መቼም ካሁን በኋላ ሞት ነው የሚጠብቀኝ፣ ታሬ አንተም ከዚህ ነገሩ ውስጥ ውጣ፣ እኔን ከኔ ተማሩ ሁሉንም ነገር ብላ እንግዲህ እንደውም ምክር ጀመረች ማለት ነው። እሱም ደግሞ ነገ አዲስ ቀን አለ ማለት እንዳትሞቺ ከዚህ አገር ውጪ እና ሌላ ሰው ተዋወቂ፣ ክፋትሽንም ሁሉ ነገርሽን ታዩ ብሎ ይላታል። እንግዲህ መድብል እኔ ስለ ሰርጉ እያሰብኩበት ነው ይለዋል ማለት ነው ለወንድሙ። እሱ ደግሞ እንዴ የሞተ ሰው መመለስ ጀመረ እንዴ መቼም እሷን ነው የምታስቡ ብሎ ይለዋል። እኔ ስለ አንተ ነው የምናገረው፣ እንግዲህ ይበቃል፣ ወይም የማትወዳት ከሆነ ግልጹን ንገራት ብለው እኔ እኮ ወዳታለሁ ይለዋል ማለት ነው። እንግዲህ ከወደድካት በቃ ስጋዋን አታብዛ ብለው እኔ ለራሴ ብዬ ገና ለገና ራሴን እያወቅኩ የእሷን ክብር ማሳጣት አለብኝ ወይ ካለ ልጅ መቅረት አለባት ወይ ብሎ እንግዲህ ወንድሙን ትቶ ይሄዳል። የዛሬ ድራማችን በዚህ ላይ አበቃ። ቤተሰብ ቸር ቆዩልኝ። ዩቱቤን ሰብስክራይብ፣ ላይክ፣ ኮመንት እያረጋችሁ እንግዲህ ጥሩ አስተያየትን ስጡኝ። የጎደለውንም እየነገራችሁኝ ቤተሰብ አበረታቱኝ ማለት ነው። በሌላ ክፍል ደግሞ ተመልሼላችሁ እስከሚመጣ እግዚአብሔር አምላክ ሁላችንም ባለንበት ሁሉ ቸር ያቆየን።